ሰላም ጤና ይስጥልኝ። አፍላገ ጥበባት ዩቲዩብ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት ገንዘብ የሚገኝበት ቀላል ዩቲዩብ አካውንት አከፋፈትን የሚያሳይ ቪዲዮ ነው። በዩቲዩብ አካውንት መክፈት ሂደት ውስጥ ልንከተላቸው የሚገቡትን እያንዳንዳቸውን ስቴፖች በዚህ ቪዲዮ እናያለን። የዩቲዩብ አካውንት ለመክፈት በቅድሚያ የጂሜል አካውንት አስፈላጊ ነው። በመሆኑም አዲስ የጂሜል አካውንት ከመክፈት ጀምሮ የዩቲዩብ አካውንት ከፍተን እስከምንጨርስ ድረስ ያሉ ስቴፖችን አንድ ባንድ በቅደም ተከተል እናያለን። ከዚህ ቀደም የአፍላገ ጥበባት ቻናልን ሰብስክራይብ ያደረጋችሁ ቤተሰቦች የምለቃቸውን ቪዲዮዎች በማየት ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የአፍላገ ጥበባት ቻናልን ሰብስክራይብ ላደረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። የጂሜል አካውንት ለመክፈት በቅድሚያ ጉግል ክሮም ውስጥ እንገባለን። ጉግል ክሮም ውስጥ ከገባን በኋላ ሞባይላችን ላይ የምናያቸው ጽሁፎች ልክ ዴስክቶፕ ላይ በምናይበት ሞድ እንዲመጡልን የምንፈልግ ከሆነ በቅድሚያ በቀኝ በኩል ከላይ ያሉትን 3 ነጥቦች እንጫናለን። ከዚያም ከሚመጡልን አማራጮች መካከል ዴስክቶፕ ሳይት በሚለው ፊት ለፊት ያለችውን ሳጥን ቲክ እናደርጋለን ወይም እንመርጣለን። የዴስክቶፕ ሳይትን መጠቀም ካልፈለግን ደግሞ ይህንን ስቴፕ ወይም ይህንን ሂደት መከተል አይጠበቅብንም። ስለዚህ በቀጥታ ሳይን ኢን የሚለውን እንጫናለን። ሳይን ኢን የሚለውን ስንጫን ከዚህ ቀደም ኢሜል አካውንት ካለን የኢሜል አካውንታችን ወይም ኢሜላችንን የምናስገባበት ሳጥን ይመጣል። እሱ ውስጥ የኢሜል አድራሻችንን እናስገባለን። እኛ ግን አሁን አዲስ አካውንት ልንከፍት በመሆኑ ክሬት አካውንት የሚለውን አማራጭ እንጫናለን። ከዚያም 3 አማራጮች ይመጡልናል። አንደኛው ፎር ማይ ፐርሰናል ዩዝ ይላል። ሁለተኛው ፎር ማይ ቻይልድ፣ ሶስተኛው ደግሞ ፎር ወርክ ኦር ማይ ቢዝነስ የሚል አማራጭ አለ። የመጀመሪያውን ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን። ከዚያም ኔክስት የሚለውን ተጭነን ግላዊ መረጃችን ወደምንሞላበት ገጽ እንሸጋገራለን ማለት ነው። በዚህ ገጽ ስማችንን እንሞላለን። የምንከፍተው የጂሜል አካውንት እዚህ ገጽ ላይ ነው ክሬት የሚደረገው። ከዚህም በተጨማሪ ደግሞ ፓስወርድ እዚሁ ጋር ነው ክሬት አድርገን የምናልፈው። በመሆኑም ፈርስት ኔም በሚለው ሳጥን ውስጥ ስማችንን እናስገባለን። ምሳሌ እኔ ያስገባሁት ስም ዳንኤል ነው የሚለው። ዳንኤል የሚለውን ምሳሌ መጠቀም ስለፈለግኩ ነው። የአባት ስም ደግሞ አቤል ብዬዋለሁኝ። ከዚያም የጂሜል አካውንቴን ስያሜ ዳንኤል አቤል @gmail.com ለማለት ዳንኤል አቤል የሚለውን ሰጠሁት። ሆኖም ዳንኤል አቤል የሚለው የተያዘ ነው የሚለኝ። ስለዚህ እዚህ ጋር እሱ ሰጀስት ያደረገልኝ ዲ አቤል 5258 የሚል ስያሜ አለ። ይህን መውሰድ እችላለሁኝ ወይም ሌሎች አማራጮችን መሞከር እችላለሁኝ። እኔ ግን ዲ አቤል 5258 የሚለውን ማስቀጠል ስለፈለግኩኝ ዲ አቤል 5258 የሚለውን መርጬ እቀጥላለሁ። ከዚያም ቀጥሎ ባሉት ሳጥኖች ውስጥ ፓስወርድ በሚለው ስር የጂሜል አካውንት የፓስወርድ እንዲሆን የምፈልገውን ኮድ ሞላለሁኝ። በተመሳሳይ መልኩ እዚህ ጋር ፓስወርድ በሚለው ሳጥን ውስጥ የሞላሁትን ኮድ በተመሳሳይ ኮንፊርም በሚለው ሳጥን ውስጥ እሞላለሁ። በመቀጠል ኔክስት የሚለውን ከታች ላይ ያለውን አማራጭ በመጫን ወደ ቀጣዩ ገጽ እሸጋገራለሁ። በዚህ ገጽ ስልክ ቁጥር እንዲሁም የትውልድ ጊዜ የተመለከቱ መረጃዎችን እንሞላለን። በቅድሚያ ስልክ ቁጥሬን ለመሙላት እዚህ ጋር እንደምታዩት የኢትዮጵያን ባንዲራ አምጥቶልኛል። ይህ ማለት እኔ ያለሁበት ቦታ ኢትዮጵያ እንደሆነ አውቋል ማለት ነው። ስለዚህ ኢትዮጵያ ባንዲራ ቦታ ላይ 251 የሚለው ኮድ እንዳለ እናስባለን። በመሆኑም 9 ብለን ነው የምንጀምረው። 9 ብለን ስልክ ቁጥራችንን እናስገባለን። ከዚያም ሪከቨሪ ኢሜል አድሬስ በሚለው ሳጥን ውስጥ ሌላ
ሪከቨር የምናደርግበት ኢሜል አድሬስ ካለን ያንን የኢሜል አድራሻችን እናስገባለን። እዚህ ጋር ግን ኦፕሽናል ስለሆነ ማለፍ እንችላለን። የትውልድ ጊዜ ስንሞላ ምሳሌ አሁን እዚህ ጋር መንዝ በሚለው ሳጥን ውስጥ ወሩን ሴፕቴምበር ብየዋለሁኝ። ዳይ በሚለው ሳጥን ውስጥ ደግሞ 12 ብየዋለሁ፣ በ12 ብየዋለሁኝ። ይር በሚለው ሳጥን ውስጥ 1997 ብየዋለሁ፣ በፈረንጆች ነው እዚህ ጋር የጻፍኩት። ዝቅ ስንል ደግሞ ጾታን የተመለከተ መረጃ ይጠይቃል። ስለዚህ ሜል ኦር ፊሜል ብለን እንሞላለን። ሜል ብየዋለሁኝ። በመቀጠል ከጾታ ቀጥሎ ኔክስት የሚለውን አማራጭ ስጫን ወደ ቀጣዩ ገጽ ይመራኛል። በዚህ ገጽ የጉግል ፕራይቬሲ ኤንድ ተርምስ የተመለከተ መረጃ በዝርዝር ተቀምጧል። ስለዚህ ወደታች ወርደን መጨረሻ ላይ በቀኝ በኩል የምናገኛትን አማራጭ አግሪ ብለን መስማማታችንን እንገልጻለን ማለት ነው። የአፍላግ ጥበባት ዩቲዩብ ቻናል ቤተሰቦች በመጨረሻም የጂሜል አካውንታችንን ክሬት አድርገን ጨርሰናል። እዚህ ጋር እንደምታዩት በቀኝ በኩል ከላይ የጂሜል አካውንታችን የመጀመሪያ ፊደል የያዘ ምልክት ይታየናል። እሱን በምንጫንበት ጊዜ ከጉግልም እንኳን ደስ ያላችሁ መልእክት እዚህ ጋር ይደርሰናል። ምሳሌ ነው እዚህ ጋር ሃይ ዳንኤል ዌልካም ቱ ጉግል የሚል መልእክት ደርሶኛል። ከዚህ ቀጥሎ ቀጣይ ሂደት የሚሆነው የዩቲዩብ አካውንታችን መክፈት ነው። የዩቲዩብ አካውንታችን ልንከፍት የምንችለው አሁን የከፈትነውን የጂሜል አካውንት በመጠቀም ይሆናል። በመሆኑም ቀጥታ ዩቲዩብ ወደምናይበት የዩቲዩብ መተግበሪያ እንሄዳለን። መተግበሪያውን እንደከፈትን ከዚህ ቀደም የጂሜል አካውንት ከፍተን ወይም ሳይን ኢን አድርገን ከሆነ በቀኝ በኩል ራስጌ ባለችው ክብ ውስጥ የጂሜል አካውንታችን የመጀመሪያ ፊደል በካፒታል ሌተር እናየዋለን። ካልሆነ ደግሞ በክቧ ውስጥ የሰው ምስል እናያለን። ስለዚህ ይህን የሰው ምስል ምልክት ያለባትን ክብ እንጫናለን። ከዚያም ሳይን ኢን የሚል አማራጭ ሲመጣልን ሳይን ኢን የሚለውን አማራጭ እንጫናለን። በመቀጠልም ሳይን ኢን የሚለውን አማራጭ ስንጫን አካውንትስ የሚል ጽሑፍ ያለበት ሳጥን ይመጣልናል። ስለዚህ አካውንትስ ከሚለው ጽሑፍ ፊት ለፊት ያለችውን የመደመር ወይም የፕላስ ምልክት እንጫናለን። በዚህም ጊዜ እንደምታዩት አካውንታችንን ቼክ ያደርግና ሳይን ኢን የሚል ገጽ ያመጣልናል። ሳይን ኢን በሚለው ገጽ ላይ ከዚህ ቀደም ክሬት ያደረግነውን ጂሜል አካውንት እናስገባለን። እንደምታስታውሱት እኔ ቅድም ክሬት አድርጌ የነበረው አካውንት ዲአቤል 5258 የሚል ስለነበረ ዲአቤል 5258 የሚለውን አካውንቴን አስገባለታለሁኝ። ኔክስት የሚለውን አማራጭ በመጫን ቅድም የሰጠሁትን ፓስወርድ አስገባለሁ። በዚህ ገጽ ላይ ዌልካም ከሚለው መልእክት ወደ ታች በቀኝ በኩል አያግሬ የሚለውን ክሊክ አደርጋለሁ። አሁንም ጉግል አካውንታችን ትክክለኛነት ካረጋገጠ በኋላ አካውንታችንን ከፍቶልናል። እዚህ ጋር እንደምታዩት በቀኝ በኩል የአካውንታችን የመጀመሪያ ፊደል የያዘ የክብ ምልክት እናገኛለን። ስለዚህ እሱን ተጭነን ቻናል ክሬት ወደ ማድረግ ስቴፕ እንሸጋግራለን። በዚህ ገጽ ላይ ከጂሜል አካውንታችን ስር ካሉ አማራጮች መካከል ዩር ቻናል የሚለውን አማራጭ እንመርጣለን። እዚህ ጋር የቻናላችን ፒክቸር የምናስገባበት ቦታ አለ።
ፒክቸር ማስገባት እንችላለን። የቻናላችን ስም እንዲሆን የምንፈልገውን ስም ደግሞ ኔም በሚለው ርዕስ ስር እናስገባለን። ለምሳሌ እኔ ዳንኤል አቤል በሚለው ቦታ ላይ ኢትዮፕ ቲዩብ ማለት ፈልጌያለሁኝ። ስለዚህ ኢትዮፕ ቲዩብ ብዬ ሰይመዋለሁ ማለት ነው። በመቀጠል ሴቭ ካልን በኋላ ክሬት ቻናል የሚለውን አማራጭ ክሊክ እናደርጋለን። አሁን እንደምታዩት ቻናል ክሬት አድርገናል ማለት ነው። የኔ ቻናል አሁን ኢትዮፕ ቲዩብ የሚል ቻናል ሆኗል። ቻናሌን ክሬት አድርጌያለሁ። ቀጣዩ ስቴፕ የሚሆነው ቻናላችን ከስተማይዝ ማድረግ እንዲሁም ስልክ ቁጥራችንን ተጠቅመን ቻናላችንን አክቲቬት ማድረግ ይሆናል። ቻናላችንን ከስተማይዝ ለማድረግ ሆነ አክቲቬት ለማድረግ ወደ ጉግል ክሮም እንሸጋገራለን። ጉግል ክሮም ላይ ከገባን በኋላ youtube.com ብለን ስንገባ የቻናላችንን ስም እዚህ ጋር እናገኘዋለን። የቻናላችንን ስም የመጀመሪያ ፊደል ያዘችውን ክብ ስንጫን ዩር ቻናል፣ ስዊች አካውንት ወዘተ የሚሉ ዝርዝሮች ይመጡልናል። ወደ ታች ስንወርድ ዩቲዩብ ስቱዲዮ የሚል አማራጭ እናገኛለን። ዩቲዩብ ስቱዲዮ የሚለውን ስንጫን ከዚህ በኋላ ቪዲዮዎቻችንን አፕሎድ የምናደርግበት፣ የሰራነውን የገንዘብ መጠን የምናይበት፣ ያለን ዋች አወር የምናይበት፣ ቪዲዮዎቻችን በአጠቃላይ እዚህ ጋር የምናይበት ገጽ ይከፈትልናል። ስልክ ቁጥራችንን ተጠቅመን አካውንታችንን አክቲቬት ለማድረግ በዚህ ገጽ ላይ የምናገኛትን የሴቲንግ ምልክት እንመርጣለን። በቀጣይ ከመጡልን አማራጮች መካከል ቻናል የሚለውን እንመርጣለን። በቻናል ውስጥ ካሉን አማራጮች መካከል ፊቸር ኤሊጂቢሊቲ የሚለውን እንመርጣለን። ከዚያም በስሩ 1 ስታንዳርድ ፊቸርስ፣ 2 ኢንተርሚዲየት ፊቸርስ፣ 3 አድቫንስድ ፊቸርስ የሚሉ አማራጮች አሉ። 2 ቁጥር ባለበት ሳጥን ውስጥ ኤሊጂብል ከሚለው ፊት ለፊት ያለችውን ወደታች ያለች ቀስት እሷን እንጫናለን። እሷን ነክተን ሳጥኑን ከከፈትን በኋላ ቬሪፋይ ፎን ነምበር የሚለውን እንጫናለን። ከዚያም ስልክ ቁጥራችንን ቬሪፋይ የምናደርግበት ገጽ ሲመጣለን ቴክስት ሚ ዘ ቬሪፊኬሽን ኮድ የሚል አማራጭ አለ። ኮል ሚ የሚል አለ። እኛ ቴክስት ሚ የሚለውን አማራጭ እንመርጣለን። በመቀጠል ሴሌክት ዩር ካንትሪ በሚለው ውስጥ እዚህ ጋር እንደምታዩት የኔ ዩናይትድ ስቴትስ ነው የሚለው፣ እሱን ወደ ኢትዮጵያ ቀይራለሁ። ምክንያቱም ቅድም የሰጠሁት ስልክ ቁጥር ወይም ቬሪፋይ የማደርግበት ስልክ ቁጥር የኢትዮጵያ ቁጥር ስለሆነ ዩናይትድ ስቴትስ የሚለውን ወደ ኢትዮጵያ ቀይረዋለሁ። በመቀጠል ከስር ካለው ክፍት ቦታ ላይ ስልክ ቁጥሬን አስገባለሁ። ቅድም እንደነገርኳችሁ ኢትዮጵያ የሚለውን ኮድ ከተጠቀምን 251 የሚለውን ስለሚተካ 9 ብለን ነው የምንጀምረው። ስልክ ቁጥራችንን ካስገባን በኋላ ጌት ኮድ የሚለውን አማራጭ ስንጫን ኮድ ይመጣልናል። በቀጣዩ ገጽ ኮዱን አስገብተን ሰብሚት በማለት ስልክ ቁጥራችንን ቬሪፋይ እናደርጋለን ማለት ነው። ስልክ ቁጥራችንን በትክክል ቬሪፋይ ስላደረግን ወይም አካውንታችን ተቀባይነት ስላገኘ ፎን ነምበር ቬሪፋይድ የሚል መልእክት ደርሶናል። እንደምታዩት እዚህ ጋር ኮንግራቹሌሽንስ የሚል መልእክት መጥቷል። ዩር ፎን ነምበር ኢዝ ናው ቬሪፋይድ ይላል። ጨርሰናል ማለት ነው። የአፍላግ ጥበባት ዩቲዩብ ቻናል ቤተሰቦች ዛሬ እንዳያችሁት አካውንት እንዴት መክፈት እንደምንችል አይተናል። በቀጣይ ተያያዥ የሆኑ የተለያዩ ቪዲዮዎችን እየሰራው ለቃለሁኝ። አካውንቴን ሰብስክራይብ አድርጉ። የአፍላግ ጥበባት ዩቲዩብ ቻናል ቤተሰብ ሁኑ። ሰብስክራይብ፣ ላይክ፣ ሼር